ሰላም የዩቲዩብ ቻናሌ ቤተሰቦች፣ ይሄ ትረካ ቤቴ ነው። በዛሬው ታሪካችን ኮሚትመንት የተሰኘውን የኮሪያ 2013 የወጣ ፊልምን አብረን እንመለከታለን። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄ ልጅ ዴሆ ይባላል እና ዴሆ የኮሪያ ፎርስ አንደርከቨር ኤጀንት ነው። ከትንሽ ጊዜያትም በኋላ ዴሆ ሳውዝ ኮሪያ ውስጥ የሚገኝ አንድ ትምህርት ቤት ውስጥ ገብቶ እንመለከተዋለን። ነገር ግን ሀገሩ ለሰጠችው ተልዕኮ እያስመሰለ እንደሆነ አያውቁም። አባቱም ልክ እንደሱ ሚሽን ላይ ያለ ነበር የሞተው። ለዛም ነው አባቱ ያልጨረሰው ልጁ እንዲጨርስ የተገደደው። ወደ አሁኑ ትዕይንታችን ስንመለስ የወንበር ክፍል እያሉ ሲያስቸግሩት እንመለከታለን። እሱም ዝም ሲላቸው ሃይንን አምጪ ብለው ማስጨነቅ ጀመሩ። ሁለቱም ዝም ሲሉ ኡቴ ወይም የሚያስቸግራቸው ልጅ ተበሳጭቶ ዴሆን የህንፃው ጣሪያ ላይ ቀጠረው። ፎቅ ላይም ኡቴ ምንም ጊዜ ሳያጠፋ ዴሆን በቦክስ ፊቱን መታው። በዛ ምክንያት የዴሆ ከንፈር መድማት ጀመረ። ግን እሱ ማንነት እንዳይነቃበት ዴሆ ተረጋጋ። በዛ ሰዓትም የኡቴ ጓደኛ የዴሆን ዋሌት ከኪሱ ያወጣና ብዙ ብር ይወስዳሉ። በተጨማሪም የቤተሰብ ፎቶ ላይ ይሳለቃሉ። ዴሆ ደግሞ በእህቱ ሲቀለድ አይወድም እና ፎቶውን ቀማቸው። ግን ዝም አልል ሲሉት ትዕግስቱ አልቆ ሊሰነዝር ሲል አስተማሪያቸው መጣ። እናም ተበታተኑ ብሎ ለያያቸው። በሌላ ቀንም ዴሆ ፓኬጅ ይላክለታል። እሱ ከሚሰራበት ድርጅት የሱ ቀጣይ ሚሽን የነበረው የኖርዝ ኮሪያን ትሬደር መግደል ነበር። ይህ ትሬደር ስሙ ዲፐር ነበር። ዲፐር ማለት ብዙ የሳውዝ ኮሪያ አባላትን የገደለና አሻራ የሌለው ሰው ነው። እሱም መግደል በጣም ከባድ ነው። ነገር ግን ዴሆ የዛኑ ቀን እንቅስቃሴ ጀመረ። በድርጅቱ ቅድም መሰረት መጀመሪያ ሎተሪ መሸጫ ሄዶ ልዩ አድራሻ ተቀበለ። ከዛም ወደ ወሰደው አድራሻ አቀና። ኬክ ቤት ነበር። እዛም የሎተሪውን ኮድ ተናግሮ አንድ ኬክ ይወስዳል። ዴሆም ያ ኬክ ውስጥ እጁን ከቶ ሽጉጥ አወጣ። በቀጣዩም ቀን ከትምህርት ቤት ምሳ እንደወጣ ዴሆ ወደ ተሰጠው ሚሽን አቀና። በሩን እንደከፈተው ረግጦ ገባና መፋለም ጀመሩ። ተፋላሚው ምንም ጎበዝ ቦክሰኛ ቢሆንም ዴሆ በደንብ የሰለጠነ ወታደር ስለሆነ ብልጫ አግኝቶ ያስረዋል። ከዛም ዴሆ ስለ ዲፐር መጠየቅ ጀመረ። ቦክሰኛውም ዝም ሲል አንድ እግሩን በጥይት ይመታዋል። አሁንም ዝምታን ሲመርጥ ሁለተኛውንም እግር ይደግምለታል እና አሁን ካልተናገር ግንባር ላይ ነው የምተኩሰው ሲለው ዴሆ ስጋ ቆራጩ ሰውዬ እንደሚያውቀው ይናገራል። እናም ይወድቃል። በዛ ሰዓትም ዴሆ ሲዘናጋ በወንበር ይመታዋል። ግን ዴሆ እንደምንም ብሎ ተነስቶ ይጨርሰዋል። ግን በሚገርም ሁኔታ ዴሆ ሰው ሲገል የመጀመሪያ ቀኑ ስለነበር ደንግጦም ነበር። ግን ሐዘን የሚባል ነገር አልተሰማው። ምክንያቱም እዚህ ጋር እያወዳደረ ያለው የእህቱን ህይወት ስለሆነ ጉዳዩም አልነበረም። ከሰዓትም ወደ ትምህርት ቤት ተመልሶ ሲመጣ ሃይንን ቆሻሻ ደፍተውባት ሲያስለቅሟት ያያል። እሱም ረጋ ብሎ እሷን ማገዝ ጀመረ። በዛ ሰዓትም ቡል የሚያደርጓቸው ልጆች የደደቦች ፍቅር እያሉ ይሳለቁባቸው ጀመር። ዴሆ ምንም ሳይናገር ማንነቱን ቀጠለ። ከዛ በኋላም ሃይን በዴሆ እርጋታ መማረክ ትጀምራለች። ከደቂቃዎችም በኋላ ዴሆ ቀድም ስለገደለው ሰውዬ እያሰበ ያለ አስተማሪው ጥያቄ ጠይቋል። በዛ ሰዓትም ነበር ሃይን ፍንጭ እየሰጠችው በአሪፍ መልኩ መለሰ። በዚህም ምክንያት ሃይን በቆንጆና ጎበዝ ጓደኛዋ መማረክ የጀመረችው። ከትምህርት በኋላም ኦንቴና የሷ አባላቶች ሃይንን እየጎተቱ ወደ ሳይንስ ላብ ሲወስዷት ይመለከታል። ኡንቴ ከሷ ብር ፈልጎ ነበር። እሷ ከትምህርት ጊዜ ውጪ ሰርታ ያጠራቀመችውንም ብር ወስደው ልብሷን ማስወለቅ ጀመሩ።
ሌላ ነገር ለማድረግ በዛ ሰዓትም ነበር ዴሁ በሩን ከፍቶ የገባው። እናም ምን እየተፈጠረ እንደሆነ ወዲያውኑ ነበር ያወቀው። አንዱ ተማሪም ዴሆ ደካማ መስሎት በቦክስ ሊመታው ሲመጣ ዴሆ በቅቶት ስለነበር በቦክስ አሰከረው። ሁሉንም ተራ በተራ በአንድ ምት ብቻ ቀጠቀጣቸው። አለቃቸው ኡንቴም እጁን ሰበረው እና ሃዮንን ነፃ ወጣት። ከዛች ቀን በኋላ ሃዮን ክላስ መምጣት አቆመች። እሱም ትምህርት ቤት አስፈቅዶ በፊት የምትሰራበት ካፌ ሲሄድ እንደወጣች ተነገረው። በዛም ከፍቶት ወደ ቤቱ ሲሄድ የሚያውቃት ልጅ ያገኛል። ሃዮን ነበረች። ፀጉሯን ተቆርጣ ሌላ ሰው መስላ ነበር። ሃዮን ትምህርት አቁማ እንደምትመኘው ዳንስ ቤት መስራት መጀመሯን ነገረችው። ነገር ግን አሰልጣኝ ለመሆን ታላቅ ወንድሟ ሆኖ እንዲፈርምላት አስፈቅዳው ሄዶ ይፈርምላታል። ዴሆ ሃዮንን ሳውዝ ኮሪያ እንዳለችው እንደ እህቱ ነበር የሚያያት። እሷ ግን ታፈቅረው ነበር። ከጊዜያትም በኋላ ዴሆ ሚሽኑ ላይ ተመልሶ ስጋ ቆራጩ ጋር ሄዶ ይደባደበዋል። ድብድቡንም የበላይነት አግኝቶ አሸንፎ የዴፐርን ታርጋ ማወቅ ይችላል። ዴሆ የዴፐርን ታርጋ ተከትሎ አሪፍ ሰዓት ጠብቆ፣ ነገር ግን ዴፐር ቀላል ሰው አልነበረምና የፈጠነ መኪናውን ነዳው። ዴሆም ከጀርባው ሆኖ የኋላ መስታወቱን በጥይት ሰበረው። በድጋሚ ሲተኩስም የዴፐርን መኪና ጎማውን መታው። ዴፐርም መኪናውን መቆጣጠር አቅቶት ይጋጫል። በዛ ሰዓትም ዴሆ ሊጨርሰው ይመጣል። ነገር ግን አካባቢው ላይ ብዙ ሰዎች ስለነበሩ ትቶት ይሄዳል። ከዛ በኋላም ነበር ዴፐር የዴሆን ቤተሰብ ሄዶ አንደርከቨር እናቱንና አባቱን የገደለው። ዴሆ ቤቱ ሲመጣ እናትና አባቱ ተገድለው አንድ ሰው ሶፋ ላይ ተረጋግቶ ቁጭ ብሎ ይመለከታል። ዴሆ ዴፐር መሆኑን አውቆ ፍልሚያ ይጀምራል። ነገር ግን ዴፐር ቀላል ሰው ስላልነበር አፈር ከድሜ ያበላው ጀመር። ዴሆም በወደቀበት የሚወዳት እህቱ ትመጣበትና ጭንቅላቱ ላይ ተነስቶ ዴፐርን ለአንዴና ለመጨረሻ ጊዜ ይሸኘዋል። ከዛም ወደ አንድ ካፌ ገብቶ ይወድቃል። ሴትዮዋም ደግ ስለነበረች ትንከባከበውና ደና ሲሆን ሌላ የመጨረሻ ሚሽን ይቀበላል። ዳይመንድ የሚሸጠውን ሰው መግደል ነበር። ምንም ሳያመነታ ወደ ቦታው ሄደና ድምፅ በሌለው ሽጉጥ አንዱን ጋርድ ሲጥለው ሁለተኛው ጋርድ ይተኩስበታል። ነገር ግን ዴሆ ሽል ብሎ እሱንም ይሸኘዋል። የተኩስ ድምፅ የሰሙትም ሰዎች ዕቃቸውን ሰብስበው ሊወጡ ሲታደፉ በመስኮት ቦምብ ሰጣቸው። ቦምቡም ሲፈነዳ ሁለቱ ሰዎች ይሞቱና አንዱ ሰው ይቀራል። እሱም ዴሆ እንደመጣበት ስለሚያውቅ ተደብቆ በዛው ይሸኘዋል። ከዛ በኋላም ያቺ ሆቴል ቤት እያለ የረዳችውን ሴትዮ ልብስ ገዝቶ ሄዶ አመስግኗት ወጣና ሃዮን ጋርም ሄዶ እንደ እህቱ እንደሚወዳትና እንደሚያመሰግናት ይነግራታል። ከዛ በኋላም የድርጅቱ ሚሽን ስለጨረሰ እህቱን ለማግኘት ጓጉቶ ወደ ሳውዝ ኮሪያ ከአንድ መርከበኛ ጋር ተመድቦለት መርከቡ ሲገባ መርከበኛው ጩቤ አውጥቶ ሊወጋው ይሞክራል። አንዴም ደረቱን ከወጋው በኋላ ሊጨርሰው ሲል እጁን ይዞት ይታገለው ጀመር። ዴሆም ለምንድን ነው የምትገለኝ ብሎ ሲጠይቀው መርከበኛውም ሰውዬ አንድ ኤጀንት ወደ ሀገሩ አይመለስም አንዴ ወደዚህ ከመጣ ብሎ ይነግረዋል። ዴሆም አባቱን የራሱ ኤጀንት እንደገደሉበት ሲያቅ በጣም ይናደድና መርከበኛውንም ሰውዬ ይገለውና ወደ መሬት ይመለሳል። ወደ መሬትም ሲመለስ በአንድ በኩል ፖሊሶች በሌላ በኩል ደግሞ የላኩት የሳውዝ ኮሪያ ወታደሮች ይተኳኮሱ ጀመር። ዴሆም በዛ ሰዓት እየሮጠ አምልጦ እህቱን ለማስመለጥ ያባራቸው ጀመር። እህቱን ሊያስመልጣትም ሲል መኪናው እየነዳ እየፈጠነ ሄደበት። በዛም ምክንያት መኪናውም ጋር መድረስ አቅቶት ተስፋ ቆርጦ ሲቆም ፖሊሶች መኪናውን ይይዙታል። እህቱም በፖሊሶች እጅ መግባቷን ሲያቅ
ሰላም እንደሆነች ስለሚያውቅ ተረጋግቶ ራሱን ማከም ጀመረ። እሱም የሚሰራበት ድርጅት ማናጀር የነበረው ሰውዬ ይደውልላትና ሂዮንን እንዳገታት ይነግረዋል። እናም ዴሆ ሂዮንን ለማስመለጥ ወደዛው ያመራል። ወደዛውም ሲያመራ ብዙ ወታደሮች ጠብቀው ስለነበር ከነሱ ጋር መፋለም ይጀምራል። ሁሉንም ካሸነፋቸው በኋላ ዴሆ ከሳውዝ ኮሪያ ዋና ኤጀንት መሪው ጋር ፊት ለፊት ይገናኛል። ዴሆ ቀላል ሰው ባይሆንም ያኛውም ሰውዬ ግን ሽጉጥ ስለያዘ ዴሆን ትከሻውን በጥይት ይመተዋል። ዴሆም ከብዙ ሰው ጋር ተፋልሞ ስለነበር ደክሞትም ስለነበር እሱም እዛው እንዳለ ይወድቃል። ከጊዜያትም በኋላ ዴሆ ሞቶ ሂዮን ከዴሆ እህት ጋር አብረው ልታሳድጋት ስትወስዳት እያስመለከተን ይጠናቀቃል።